አበጀን ነው የምጠይቀው። አበጀ እሺ። ማስረሻ ካንጫ አድማሴ የበረጀ እሺ። አሰግድ ሎ ደረጀ ሀ ሩጫ በጣም ጥሩ። አንተ እንዴት አሳምራታል? በል ደህና ቀልሰሃታል? አዎ። እስኪ ቆይ እንደው መርኮዝ ልበላትና ለያት ለእጅ ችግር አንተ እንዴት ነው እንዳይተፈተፍብህ ይችን መላጌዋ ይኸውልህ እንካማያት እንዲያው ከላይ ይቻለች አይደለ? ይቻርገህ ብቻ መጫን አይደለም ከተጫንከው ትክክል ይልብሃል። አይ ቆንጆ አድርገህ ጠፍረኸዋል። ታዲያ ይቺ ስፋቷ እኩል እንድትሆንልህ መጨረሻ ላይ ሰብሰብ አድርጋት ይቺ። በርታ ጎሽ ጎሽ። አቤት ጭፈራው ተጀመረ እንዴ? ትመጣላችሁ ትጨፍራላችሁ። እናንተ የሌላችሁበት አይደንቁም ድግሱ እንዴ? አዎ በጣም ጥሩ ነው። አሳምረሻታል ደግሞ አሁን እንዴ ካለፈው ወር ደግሞ ያሁኗ ትሻላለች። አሁኗ ቆንጆ ነች። የሰርጉ ጭፈራ ተጀመረ ተጀምሮ እንዴ ሲጨፍር እየሰማሽ አይደለ? እንዴ ስራችሁ እንደጨረሳችሁ ትመጣላችሁ። አብረን ነው እንደልቀው እስክስ የምንለው። ወሽ ሽፈራውስ ይመጣል። መቼ? ማታ። ገና ማታ? ወይኔ ጉዴ! እሺ ይሄንን ሰጥታለች። አደራ ለሽፈራው ስጣልኝ ብለሃለች። እሺ ጋሽ ዳኜ ጣሰው የለህም እንዴ? ጣሰው ሰላም ነህ? ደህና መጣ። አሁን ገባን። መገርሳ እዛ እህል ይዞ ቁጭ ብለዋል። ሂድና አግዘውና ይዛችሁ ነው። ምን አስቸግሮታል? ምን ማለት ነው? አገሬው እኮ እዚህ ለመደገስ ታጥቆ ተነስቷል። ምንም የጎደለ ነገር የለም። ያንዱ ወንድሜ ብቸኛ ልጅ እኮ ነው የምትዳረው። አይ እንደው አገሬው ተራ ገብቶ ለመደገስ ታጥቋል። የአያቶቻችን ንብረት ለአንድ ወንድሜ ልጅ አንሶ ነው የድግስ እርዳታ የምንጠብቀው? እርዳታ እኮ አይደለም አቶ ዳኝ፣ ብድር ነው። ሰው የታለምንና ያብዬን ብድር ለመክፈል አጋጣሚ በማግኘቱ በጣም ተደስቷል እንጂማ ያብዬ መሬት ለማንም ተርፏል። እውነት ተናገርካ። እውነት ነው፣ ለማንም ተርፏል። መሬቱ ሰፊና ደግ ነው። በሉ አብዬም አሁን ወደ ትምህርት ቤታቸው ሄደዋል። አይ በቃሉ ትምህርት ቤት እድር እያለ ሲወጣ ሲወርድ ንብረት የሚቆጣጠርበትን ገንዘብ የሚሰበሰብበት ቦታ መች ይውላል? ለማንም መጫወቻ ያርገው እንጂ ልጆች ወይኔ አገባ ሂድና እዛ እርዳው። መቀርሳ እኮ ብቻውን ነው ያለው። ሂድ እዛ እርዳው። እላፉ ያርጉ ብዬ ነው። ግቡ ሂድና እርዳው። መምህርቴንሽ ገደለች። በቃ እኔ ምንም ሊሆንልኝ አልቻለም እዚህ ጋር። አይ ድሮ ሲታቂበትና ነው አንቺ። አይ አንቺ ማውቀሽበታል። እስኪ ሰራሽ። ቆይ ላንቺ መጀመሪያ እንዴት አድርጋ ነው ያሳየችሽ? ድሪ አብረን አይደል እንደ ያስተማረች? ጭቅጭቁን ተውትና ቶሎ ስሩና እንሂድና እንጨፍር። ጊዮርጊስ ሰርግ ግን ምን ሰጣ ስጦታ ደስ አይላት? ምንድነው የምትሸሽጉት? ኧረ ምንም ፊታችሁ እኮ ይናገራል። ምንድነው? ምንም የለም አብዬ፣ ምንም የለም። እሺ ይሁን። እሺ እኔ በጣም ነበር የምናደደው። አይ ምድረ መልክ ደረስኩብሽ። በጣም ያምራል እኮ። ለምንድን ነው የምትሸሽጉት ታዲያ? አይ አብዬ ሎግዬ እኮ ያዘጋጀንላት የሰርግ ስጦታዋ ነው። ከሰርጓ በፊት ደግሞ ማንም እንዲያው ስላልፈለግን እኮ ነው። ማያችን በዚህ እንኳን እናሳያት። ይሁና፣ ደስ ይላል። ችግኞቻችን ለፍሬ በቃችሁ ማለት ነው። አዎ አብዬ ነው። ግን እርሷ ይተውታል አብዬ። ለማማቸርነት እንዳይናገሩ እንደው
አይ በእኔና በቸርዬ መሀልማ ምስጢር ብሎ ነገር የለም። እንዴ አብዬ እንደዛ ለበጎ እኮ ነው። የሰርጉ ቀን እስኪደርስ ማንም እንዳይመስለው። አዎ ለዛ ነው። እሞክራለሁ። ዲሞክራሲ አይደለም አብዬ። እሺ ይሁን። እንዴት ዋላችሁ ልጆች? ደህና ዋላችሁ ወይ? እንዴት ናችሁ? ደህና ሰነበታችሁ? ማር ቆርጣችሁ ነው? ደህና ናችሁ? እንዴት ናችሁ? እንዴት ናችሁ? ኩበታተህ ነው እንዴ ጭራሩ የሆነው? ኩበቱ እንዲህ እየተንጠባጠበ ወደዛ አስቸግሩን። አውርጋፊው አለ ልጅ ቅመሱት እስቲ። እናንተ ራሳችሁ ማር ናችሁ የኔ ተማሪዎች። ወለል አድርጋችሁ ስራችሁን እንደው በደንብ ሰርታችኋል። አዎ ሆኗል። በሉ እስቲ ቅመሱት። አብዬ ሳህል ወዴት ሄደ? አብዬ ሳህል ወደ ቤት ሄድ ብለው ነው። አሁን ነው ቆየ? አሁን ነው የሄዱት። ማር ይዘው ሄደው አሁን። አይ እንግዲያው ደርስበታለሁ። አሁን አዎ ትደርሳላችሁ። በሉ በርቱ። ጎሽ እሺ በሉ በሉ። ከየት ነው እንዲህ እየበረርሽ የምትመጪው? አይ ተልኬ ነው። አዎ ተጀመረ። ምን ነው ደነገጥሽ? በይነ ወደ ቤት ትደርሽበታለሽ። እሺ እሺ። አብዬ ሳህሉ አቢ ደህና ዋሉ? እነ ጋሽ ዳኜ መጥተዋል። ዳኜ እኔ ወንድም? አዎ ከተማ ደርሷል። አቢ ጎሽ የኔ ቅመም እንኳንም የነገርሽኝ። አብዬ ሳህሉ እንኳን ደስ አለዎት። በአምላክህ በልጥዬ ልሄድ ነው። አብዬ ሳህሉ ለቸርዬ እንግዶች መጡብሽ ብዬ ልንገራት። እሺ መገርሳ ያው ያ ያልኩ መሬት ይኸውልህ። አብዬ ደጉ ይመለሰሉ አማማቸሬ እማማቸሬ ደስ ይበሉ። ደህና መጣህ? ደህና ነህ ሆይ? ሰላም ነው? ደህና ነህ? እንዴት ነህ? እንኳን ደህና መጣህ። እንደምን ደህና መጣህ? ደህና ነህ? ለጤና ሰላም ነው? እንዴት ነህ? ደህና ነህ? እንኳን ደስ አለ። ሰላም ነህ? እንዴት ነህ? ደህና ነህ? እንዴት ነህ? ሰላም ነህ? ቤተሰብ ሰላም ነው? እንዴት ተጎሳቁልሃል ወንድሜ? ቁጭ ብለህ በመብላህ ጊዜ አዳኙ ድሮም ቁጭ ብዬ ነው የምበላው። ቆሜ የምበላ ያው እንደምታይ ነቃ ያልኩ ነኝ። እንደ ድሮ እስክስ እስክስ
አይ አንተ ነገር ሁሉ አለሙ ስለዋለሁ ለደስተኛው ዛሬ መጣሽ ሰላም ነሽ እንደምን ነሽ ሰላም ነሽ እንደምን ነሽ ሰላም ነሽ ደህና ነኝ እንደምን ነሽ ሰላም ደህና መጣሽ እንዴት ናችሁ ደህና መጣችሁ እሰይ ዳኝዬ መጣን እንግዲህ የወግዬን ወግልና እሰይ እናያለን እንጂ እናያለን ይኸው አንዷ ልጃችን ልትሆንልን ነው እስቲ ኑ ዳኝዬ ይሁን ንፋስ ላይ እንሁን ጨዋታውን እያየን እንዴ ከመንገድ መጣችሁ እህል እንኳን ቅመሱ ሆቴል አርፈን ምሳችንን በልተን ነው የመጣ ነው ይልቅ ወግዬ የለችም እንዴ አለች እንዴ የት ትሆን ማነሽ አይ እንግዲህ ጓዳ ናት ሙሽራ አይደለች እንግዲህ ጓዳ ተናግባ የሆቴሉ ለኛ ቤት ሌላ ናንግባ ግቡ ባካችሁ እስቲ ግቡ እሰይ ጠጅ ክፍል ዘው ብሎ አይገባም። በይ ወይራውን አጠና አርጊና ጥላሽን በረድ አድርገሽ ግቢ። እዚህ ነሽ እንዴ? ትረንጎ አስደነገጥሽኝ። ዝጊው በሩን። ከሚዜዎቹ ተደብቄ እኮ ነው። ጢስ ካልታጠንም ብለው እንዲሁ ልቤን ውጥር አድርገዋታል። ሽፈሩ መጣ? አልመጣም። ግን ይሄን ደብዳቤ ልኮልሻል። ጓደኛው ማምሻውን ይመጣል ብሎኛል። ደብዳቤውንም ሰጠዋለሁ ብሏል። ዛሬ ግድ መምጣት ነበረበት። ዛሬ ነገ ሲል ይኸው የሰርጉ ዝግጅት ተጀመረ። ወይኔ አይዞሽ፣ እርግጠኛ ነኝ ዛሬ ማምሻውን ይመጣል ብሏል። ግን ጭፈራው ተጀመረ እኮ። አጎቶች እነ ጋሽ ዳኝ መጥተዋል። ለሰርጉ ብሎ ብዙ ነገር ነው ይዘው የመጡት። ወጋየሁ ምንድነው እሱ?
ወይኔ ወጋኝ እናቴ እንዳትሰማ ወይ ምን ሆናለች? ወላንሳ ሂጂ እስቲ አንቺ ታዘጋጅ እንዴ? እኔ አመጣለሁ። እሺ እኔ አመጣለሁ። እሺ አመጣለሁ። እባክሽ እትዬ እኔ ላምጣ። ልጅቷ ምን ነክቷታል ዛሬ? እዛሽ የደበቅሽው ነገር አለ እንዴ? አይ እምዬ እንዳያዝኑብኝ ብዬ ነው። በይሽ እጁን ቀርተሽ አምጪ። ስታመጪ ግን ስትቀጂው እንዳትበጠብጪ፣ ቀስ ብለሽ። እሺ እስቲ ዞር በይ። ምንድን ነው? ወጋየሁ ምንድን ነው እሱ የማየው? እኔ ይሄንን ቅሌት አላየሁም። ወጋየሁ ምንድን ነው ይሄን ቅሌት? እኔ አላምንም። ልጃገረድ ደግሞ ሸራመጥ መጥ ጉድ ጉድ! እትዬ እባክሽ እርዳት! እትዬ እባክሽ እርዳት! ወይኔ እባክሽ እትዬ! ወይኔ ወይ ወይ ወይ! ምንድን ነው የሚደረገው? ወይኔ! እስቲ 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 ቆመሽ ታያለሽ። ሂጂ ማማሸር ነው። እማማ! አዎ አንድ ነገር ቢሆንስ? አንድ ነገር ሆናችሁ ዛሬ ነው ትይዛያችሁ። ሂጂና ጥሪያቸው። መተው ቅሌታቸው ይሁዳቸው። በዛው መሀል ናቸው። ቶሎ በይ ቶሎ በይ። እስቲ አትጩሂ አትጩሂ። ሰው ይሰማናል። አትጩሂ። ዝም በይ። በእናትና በአማት ተከበሽ የምታምጪ መሰለሽ? ዝም በይ። ላንቺ እኮ ነው እዚህ መከራሽን የምደብቀው። አይ ጉዴ! አይ ጉዴ! አይ ጉዴ! እንዴት ናችሁ? ሰላም ነሽ? ተመስገን ደህና ነሽ? ተመስገን። እንደው ሁሉም ተዋሃደልሽ? ጥሩ ነው፣ ተነባበረ? ጥሩ ነው፣ ጥሩ ነው። ተመስገን። ዳኝዬ፣ ኧረ ወደ ውስጥ እንግባ። ጠጁ እኮ እየመጣ ነው። መጀመሪያ ትምህርት ቤቱን ጎብኝተነው እንምጣ። አይ አብዬ፣ በባዶ ጉሮሯቸው እህል የሚቅመሱ የሚጠጣ የሚቅመሱ፣ ባካችሁ ግቡ ወደ ውስጥ። አይ እኔ ወንድሜና መልመቻ አጣሁት። እሱና ጠጅ ይዋደዳሉ። አንዴ የቆጭ ካለ እንዲሁ ነው። ባይሆን ማታ አንተ ነገር ባይሆን ማታ ማን ትምህርት ቤት ስናልፍ አይተነዋል እኮ። ታዲያ ደይደጁን አያችሁት እንጂ ውስጥ አልገባችሁት። ውስጡንም መጎብኘት እኮ ያስፈልጋል። ዳኛ ነገርሳ አይተን ካልተገላገልን ጭቅጭቁን አንችለው። ይሁን እንግዲህ ያው በሉ ተነሱ። ይሁን በሉ ሂዱ።
ግፊ ነው የመማባበል ነው። ገፍታ ወደዛ ትገላገል እንጂ። ኧረ እባክሽ ተረጋጊ ወላንሳ። አይዞሽ አይዞሽ ወጋይ ግፊ ልጆቹ ሁሉ በጭፈራ አብደዋል። የሚሰማም ጠፋ። መጣሁ እስቲ ያዙ የያዛችሁ ተቀበሉ። እስቲ ያዙ አብያት አይጣዚ ዛሬ ልብህ እንዴት ትርፍ ብሎ ሲተቀመጥክ ትንሽ ብቻወት ብዬ እኮ እነሱን አክብረህ ነው እንጂ ሆቴሉን እኮ በጭራሽ አያምናትም። እንዴት ያምነዋል? ስንት ገበያ ያለበት ስንት ገንዘብ የሚሰበሰብበት ቦታ እኮ ነው። ገበያም እኮ እንዲኖር ሌት ተቀን ለፍቶ ጥሮ የሚሰራ ሰው ያስፈልጋል። እሱን እንኳን ቶ ከአያቶቻችን ጀምሮ ስሙን የተከለ ቦታ ነው። ዛሬ መጣ አይደለም። ቢሆንም የቀደመን ስራ ለማስቀጠል ጠንክሮ የሚሰራ ሰው ያስፈልጋል። ጣሴ በርትቶ በመስራቱ ይሄው ገበያው እየተሻሻለ ሄደ። እኔም ፊቴን ወደ ትምህርት ቤቱ ያዞርኩት እሱ ስላለ ነው እንጂ እሱ ባይኖር ኖሮ ይሄኔ ኑሮ በአንድ በኩል ሲወትተኝ አላማ በሌላ በኩል ሲስበኝ ውሎዬ እዚያው ሆቴል ሆኖ ይቀር ነበር። እስቲ ቶ ወንድሜ አንተ ተዘግቶብሃል። ገንዘብ የምትሰበስብበትን ትተህ የምትበተንበት ዋል ብለዋል። ጠጁን እኮ ይዛው ቀረች። ምንድን ነው አቸሪ የቸሪ ነገር እኮ ይሄኔ አንዱን የተጠማ መንገድ ላይ አግኝታው እኮ ሰጥተው ይሆናል። እንዴ አብይ ቁጭ በል፣ እኔ ራሴ እጠራታለሁ። ዘንድሮ ነገር ይገርማል እኮ እባክህ። እንዴት ነው ነገሩ? ጠጁ ገና እየተጣለ ነው እንዴ? አይ አንተ መጣሉን ነው የምትለው። እኔ ገና ጋኑ ይታጠባል ብዬ ነው የምፈራው። የሾው አልተቀረጠፈም እንዳይሉ ፈራለሁ። ነው መጣው። እስቲ እንግዲህ ቸርነት ወዴት ሄዳ ነው? ቸሬ
ወደ ገባች ቸርነት አብዬ መጡ። ምን ነው አንተም እንደ ቸርነት ጥፍ ብለህ ቀረ? ጠጁ የታል? ሴቶቹ እኮ እንትኑ ጠጁ ደርቆባቸው እታለም ማር እያላሰችው ነው። ለዛ ነው አየ ቸርነት ነገር እንግዶች ሆነው ባተሳቃ ነው እንጂ መሰንበቻውን እኮ ጠጁን ስንጠጣው ከርመናል። ያው አዲስ የከፈተችው ነው መሰለኝ። ለዛ ነው። ኧረ አንተም ተርበቱ ታህል ምንድን ነው ነገሩ? ችግር አለ እንዴ? ችግር ምንም ችግር ግድ የለም። ይልቃ እርሱ ሄዱ። እርሱን ካዩ ደግሞ የባሰ ድንበር ብላቸው ነው የሚወጡ። ግድ የለም አብዬ ሄዱ። እኔ ራሴ አሁን ነው ይዤ እመጣለሁ። ግድ የለም ሄዱ። ነገርኩህ ሄዱ። ግድ የለም ልጅ ነው ያለ ነገር ወዶ አይዛ እኔ እንዴት ነው ያላወቅኩት? ልጅ እንዴት ነው ያላወቅኩት? አይ ልጅ እታለም ወይ ምን እየሆንሽ ነው? ወይ ኧረ እባክሽ ተነሺ ከዚህ ቦታ። እንዴት ሆኖ እንዴት ሆኖ እንዴት ሆኖ እታለም ለናብዬ ጠጁን አቅርቤላቸው መጣሁ። የት አለች ቢሉኝ ስራ ላይ ነች ብዬ ነው የመጣሁት። ወይ እባክሽ ተነሺ። ወይ 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 እማ ወይ እማዬ እኛ እኮ አዳምጥቼ ደብቄያታለሁ። ይሄንንም አጸዳደዋለሁ። አይናሽም ነግሬያታለሁ። እንደው ቃል አስገብቻታለሁ ለማንም እንዳትናገር። አይ ሙሽራ መንታ ውርደት አዋረደች። አሁን ምንድን ነው የሚባለው? እንደው እኔም ብለው የሰማ የጠረጠረ ሰው አለ? ለጊዜው ማንም የሰማ የለም። ግን ውሎ ሲያድር እንደው አገር ምድሩ መስማቱ ይቀራል። እንኳንም አሁን ብቻ አልተሰማም። ከዚህ በኋላ አንድም ሰው እንዳይሰማ እናደርጋለን። በፍጹም አንድም ሰው አይሰማም። እታለም አይዞሽ፣ ግድ የለሽም። ወዴት እንሸፍነዋለን? ጣሰው እኔ ተናገሩ። በተለይ አብዬ ጭምጭምታውን እንኳን መስማት የለባቸው። ያ መከረኛ ልባቸው ቀጥ ነው። እናና የሙሽራውስ ቤተሰብ ይለቀናል። ስለዚህ ያለን አማራጭ አንዲት ነገር እንዳይሰማ ማድረግ ብቻ። በቃ ሰርጉም እንደነበረ ይቀጥላል። እመኝኝ ነው። ጣሰው እሷስ በልጃገረድ ስም ልትዳር ሌላ አማራጭ አለሽ? ያብዬ በቃሉና የማቸርነት ልጅ ሰርግ ተደግሶላት ጥሎሽ ተጥሎላት ዘመድ አዝማድ ተሰብስቦ ዲቃላ ወለደችባት። ምን እያልሽ ነው? ይሄ እኮ ለሁላችንም ሞት ነው። የሞት ነው ለኛ። እሷስ አንዴ ሞታለች። ይሄ እኮ ለዘር ማንዘራችን የሚተርፍ ውርደት ማለት ነው። እሷስ እሺ ተደብቆ ተዳረች። ዲቃሎቿስ ቆላ ለጉዲፈቻ ይሰጣሉ። በቃ አሁን ማድረግ ያለብን ነገር እሷን አጣጥበን መዳር ብቻ ነው። ኧረ ጣሰው ከሙሽራው ከሆነስ እንደው ካጫት እኮ ዓመታት ተቆጥረዋል እንዴ።
እንደው ምናልባት በከንፈር ወዳጅነት ተጠቅቷት ይሆን እንዴ? እስቲ ሂጂ አጣሪ። እሺ ትርንጎ እመት እራሷን ወጉማ ማረሽ ነይ ቶሎ ሂጂ ውጪ። ለመሆኑ መቼ ነው? ምን መቼ ነው ታዲያ? ከታጨች እንዲህ ሆነችው? አይ በቃልዬ፣ እሱ እኮ ነው ከተማ ሄዳ ትምህርቷን ትማር ብሎ ቤት ተከራይቶ ያስቀመጣት ጊዜ ነው ልጅ ያመለጠች። እንደው አሁን እኔ እናት ነኝ። ልጅን የሚያህል ነገር በሆዷ ይዛ እንዴት ይታይሻል ታዲያ? እንዴት ነው ያልታየ? ከመጣች ጀምሮ ከጓዳ አልወጣች። ያላስተዋልኳት እንዴት ነው ያልታየ? እንዴት ሙሽራ ነች፣ ንግስት ነች። ፀሐይ እንካት ብላችሁ ማርና ወተት እያጠጣችሁ ይኸው በአደባባይ አዋረደች። ውይ ኧረ ጉድ ነው። አንድ ልጄን እንዴት ነው ያላስተዋልኳት? አንድ ልጄን እንዴት ነው ያልታየኝ? እንዴት ነው ያልታየኝ? ተናገሪ፣ የምታውቂው ተናገሪ እንጂ ምን ይዘጋሻል? ተናገሪ እንጂ ምን ትቅለሰለሻል? ትንሽ ስጋ ቢኖርሽ ኖሮ ውለታቸው ከብዶች ትናገሪ ነበር። እዛ እኮ የላክንሽ እሷን እየጠበቅሽ እንድትማሪ። ተናገሪ። ነው የማውቀው አልኩ እኮ። ልቀቃት እባክህን፣ ሰበብ ትሆንብሃለች። ተነሱ ውጪ ወደዛ። አንቺ ብሎ ደግሞ ሚስጥረኛ ልጅ ውጪ ወደዛ። እረፍ ባሉት። ከተማ ስትማር ያወቀችው የከባድ መኪና ሹፌር ነው። አገሩም እዚህ አይደለም። በቃ ያለን አማራጭ አንድ ብቻ። እኔ በሌሊት አንድም ሰው ሳይሰማ ቆላ ወርጄ አድርሻቸው እመጣለሁ። እናንተ አሁን ቶሎ በሉና እና ብይን ራት አበልታችሁ አስተኛችሁ። እንዴ ጣሰው ምን መሆን ነው? ወጋየውስ ብለው ካሉ አንቺ ደግሞ አንድ መላ ፈጠሪ። እዚህ ደግሞ ይህን ጭፈራ አንድ ብለው ስራዬ ብለው ይዘውታል። ኧረ ተይ ይብቃኝ አለኝ። ኧረ ተይ አብዬ፣ እንደ ልጅን ሰርግ ነው ጨርሰው ብለሽ ነው? ይብቃኝ። ከሰርጉም አልፎ እኮ ለሀገር የሚበቃ ነው የተጠመቀው። ጠጡ፣ እናንተም በሉ ጠጡ። ነው እንዴት አይሆን? የኔ ሚስት እጇም ልጇም የተባረኩ ናቸው። እንዴት ነው ዛሬ ሙሽሪት ከጓዳ የሙሽሪት እናት ከሀሳብ አልወጣሉ። ዛሬ ደከሟ። ዛሬ ቀላል ነው እንዴ የተሰራው ስራ? በዛ ላይ ጭፈራው እንዴ! በሉ እናንተም ጠጣ አድርጉና ግቡና ተኙ። ማማም ይረፉ። በሉ ጠጡ። በሉ አዎ፣ እስቲ ገብተን እኛም ማረፍ እንበል። ኧረ ዛሬ ሰውነትም ደክሞሻል። እንግዳ አስቀምጠሽ እንተኛልሽ። እኔ ሙተት ትልበልልሽ።
የኔም ባለቤት ልጇን የዳረች ጊዜ እንዲህ ነበር የምትሆነው። ወግ ነው ሲዳሩ ማልቀስ ይባልን እንዴ? አዎ ይባላል። አዎ የእናት አንጀት ሆኖባት ነው። አይዞሽ የኔዋ፣ እሷን ለማዕረግ ካበቃን በኋላ ትውልዱን እያሳደግን ለማዕረግ እያበቃን እንኖራለን። ሆነም ያለበት ነው። ለዛሬ ግን ግቢና ረፊ። እሺ። ግን እንዲያው ልጅ ምን ሆና ነው ዛሬ? ምን ነው አላየኋት? አብዬ ሙሽራ አይደለች እንዴ? ከሚዜዎቿ ጋር እኮ የባየሞቁ ነው። የሙሽራና የሚዜ ወግ አይደለም እንዴ? አዎ ወግ ነው። ልክ ነው። በሉ እናንተ ጠጡና መሽቷል። አረፍ አረፍ በሉ። ጠጡ። እሺ መሽቷል። ጠጡ። እየጠጣን እንዴ ዛሬ የደስታ ቀን አይደል? እየጠጣችሁ የደስታ ቀን ነው። በጣም ምንድነው የደሙ? ለሰርጓ ስጦታ ይመጣ ነው እና በዚህ ቢሄዱ አይሻልም? በቃ ጥሩ ነው። ይሁን ፍጠኝ፣ ፍጠኝ፣ ቶሎ ቶሎ። ምንድን ነው? ልጅቷ የለችም። ምን ማለት ነው? ልጅቷም ልጆቹም የሉም ነው። በደንብ አይተሻል? እታለም ሌላ ቦታ ደብቃቸው እንዳይሆን። ጠፍታለች፣ ኮብልላለች። ኮብልላለች? የለችም፣ ሄዳለች አልኩ። ምን እንደሚወራ አላውቅም። እንኳንም ኮበለለች እንኳንም ሄደች። አዎ ይሻላል። በሰርጓ ዋዜማ ልጅ ወለደች ከሚባል ትዳር ፈርታ ኮበለለች የሚባል ይሻላል። የአንድ ሰሞን ቡና ቁርስ ብንሆን ነው። የአንድ ሰሞን የቡና ቁርስ ብቻ ወጋዬ ወስድ ዲቃላ ወለደች የሚባል ሊቀርልህ ነው? ለዘራችንና ለዘር ማንዘራችን ለሴት ልጆቻችን መደፈሪያና መናቂያ ለእረኛና ለአዝማሪ የጉሮሮ ማሟሻ መሆናችን አይደለም እንዴ? ሁሉ አይደለም እንዴ የኛም ቤት ጉድ አመት እስከ አመት የሚፈተፍተው? አማላጅነት ተልኬ ነው። እማን ጋር? እኔ ጋር